ባሮቼ አገልጋዮቼ ይለን ይሆን ዛሬ? እኔ ያስፈራኛል። ጳጳሳቶቼ ይል ይሆን ዛሬ እግዚአብሔር? ሰባኪዎቼ ይል ይሆን እግዚአብሔር ዛሬ? ባሪያዎቼ ይል ይሆን ዛሬ? ልጆቼ ይል ይሆን እግዚአብሔር ዛሬ? ወገኖቼ የኛ ጾም ነው፣ የጌታ ጾም ነው። ይሄ በጣም ያስፈራል። ዝም ብሎ እኮ ግንፍል ያለበት እኮ አይደለም ጌታችን። ስንት ዘመን ታግሶን ይሆን ከነበሪያችን? ስንት ዘመን ታግሶን ይሆን ከነኩራታችን? ስንት ዘመን አልፎን ይሆን ከነትዕቢታችን፣ ከነግሳታችን፣ ከነኩራታችን፣ ከነትምክህታችን፣ ከነምጽድቅናችን፣ ከነስካራችን፣ ከነዝሙታችን ስንት ጊዜ ተሸክሞን ይሆን? በኃጢአት ለዲያብሎስ ባርነት እንንገብር ነጋዴዎች አይደለንም እኛ። ነጋዴዎች እኮ የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም እኛስ። መቅደስ የሆነ ሰውነታችንን ለአላፊ አግዳሚ ርኩሰት የሰጠን ነጋዴዎች አይደለም እኛስ። ከዚህ በላይ እንግዳለን እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳ። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ፣ ዝና ማካበቻ ብቻ ከሆነ ንግድ ነው መኑኝ። የትኛውም ጸሎት፣ የትኛውም ሱባኤ፣ የትኛውም ጾም፣ የትኛውም አገልግሎት ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ምን ብቻ ነው? ፈራችሁ? ኧረ እኔ አልፈራውም። ንግድ ብቻ ነው።